የጎልናዳ አስደናቂ ታምራትና ልብ ሰቃይ ድራማ በዓለም ዋንጫው ምሽት። ሰላም ጤና ይስጥልኝ የተከበራችሁ የእግር ኳስ አፍቃሪያንና የቻናላችን ቤተሰቦች የ2026 የዓለም ዋንጫ ፍጹም ወደማይታመን እብደት ውስጥ ገብቷል። ትናንት ምሽት የተደረጉት ጨዋታዎች እውነተኛ መብረቅ የፈነጠቀባቸው ታላላቅ ኮከቦች የነገሱበትና የመጨረሻ ሰከንድ ድራማዎች የታዩባቸው ነበሩ። በአውሮፓና በአፍሪካ ፍልሚያ አልጄሪያና ኦስትሪያ 6 ጎሎች የተቆጠሩበት እሳት የላሰ ምሽት ሲያሳልፉ፣ በአንጻሩ ሊዮኔል ሜሲና አርጀንቲና ከጠንካራ ዮርዳኖስ ጋር ብርቱ ትንቅንቅ አድርገዋል። በሌላ በኩል ደግሞ የኮንጎ ነብሮች ከኢሳያ ኡዝቤኪስታን ድንቅ በሆነ የኋልት ማገገም ጨዋታ ታሪክ ሰርተዋል። እነዚህን ሶስት ታላላቅ እውነተኛ ፍልሚያዎች በጥልቀት እናያለን። ቻናሉን ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። የአልጄሪያና ኦስትሪያ ጨዋታ ዘንድሮ የዓለም ዋንጫ ውስጥ ሊረሱ የማይችሉ እጅግ ምርጥ ምድብ ጨዋታዎች ተርታ የሚሰለፍ የጎል ማዕበል የታየበት ነበር። ጨዋታው እንደተጀመረ ኦስትሪያዎች በታክቲክ ብስለት ወደፊት በመጫን በ28ኛው ደቂቃ ላይ በታዋቂው አጥቂያቸው ማርኮ አርናውቶቪች አማካኝነት የመጀመሪያውን ጎል አስቆጥረው 1-0 መሪ መሆን ቻሉ። አልጄሪያዎች ሳይደነግጡ ምላሽ ለመስጠት ሲታገሉ ቆይተው የመጀመሪያው አጋማሽ ሲጠናቀቅ ሰከንዶች ሲቀሩት በ45ኛው ደቂቃ ላይ ራፊክ ቤልጋሊ አስደናቂ ጎል አስቆጥሮ አልጄሪያን ወደ ረፍት 1-1 እኩል ይዟት ወጣ። ሁለተኛው አጋማሽ ይበልጥ ተቀጣጠለ። በ55ኛው ደቂቃ ላይ የኦስትሪያው ኮከብ ማርሴል ሳቢትዘር በጥሩ አጨራረስ ኦስትሪያን በድጋሚ 2-1 መሪ ያደረጋት። ነገር ግን ከዛ በኋላ የሜዳው ንጉስ የሆነው ሪያድ ማህሬዝ አስደናቂ ትዕይንትን ጀመረ። ማህሬዝ በ60ኛው ደቂቃ ላይ ግሩም ጎል አስቆጥሮ ጨዋታውን 2-2 ያደረጋት በኋላ ስቴዲየሙን በደስታ ያናወጠችውና አልጄሪያን 3-2 መሪ ያደረገችውን ጎል በጭማሪ ሰዓት በ93ኛው ደቂቃ ላይ ከመረብ አሳረፋት። አልጄሪያ ደጋፊዎች ድሉን ለማክበር በጀመሩበት በዚያው ልብ ሰቃይ ቅጽበት ኦስትሪያዎች ተስፋ ሳይቆርጡ ወደፊት በመጫን ጨዋታው በአልጄሪያ አሸናፊነት ተጠናቀቀ ተብሎ ሲጠበቅ በ96ኛው ደቂቃ ላይ በሳሻ አማካኝነት የመጨረሻውንና አስደናቂውን የአቻነት ጎል አስቆጠሩ። ጨዋታው ፍጹም ባልተጠበቀ 3-3 በሆነ ድራማዊ ውጤት ተጠናቀቀ። በሌላ በኩል ዮርዳኖስና አርጀንቲና ያደረጉት ጨዋታ የዓለም ሻምፒዮናዋ አርጀንቲና የእስያዋን ጠንካራ ተፎካካሪ ዮርዳኖስን ገጥማለች። አርጀንቲና ከመጀመሪያው ደቂቃ ጀምሮ በኳስ ቁጥጥር የበላይነቱን ለመውሰድ የሞከረች ሲሆን በ19ኛው ደቂቃ ላይ ጆቫኒ ሎ ሴልሶ ያገኘውን እድል ወደ ጎልነት ቀይሮ አርጀንቲናን 1-0 ቀዳሚ ያደረጋት። ጨዋታው በከፍተኛ ግፊት ቀጥሎ በ31ኛው ደቂቃ ላይ አርጀንቲና ፍጹም ቅጣት ምታገኘች። አጥቂው ላታውሮ ማርቲኔዝ ኳስና መረብን በቀላሉ አገናኝቶ መሪነቱን ወደ 2-0 አሳደገው። ነገር ግን ሁለተኛው አጋማሽ ዮርዳኖሶች የሚደነቅ ወኔ ይዘው ቀረቡ። በ55ኛው ደቂቃ ላይ ዮርዳኖስ እግር ኳስ ፈርጥ የሆነው ሙሳ አልታማሪ አርጀንቲናን ተከላካዮች ሰብሮ በመግባት አስደናቂ ጎል አስቆጠረ። ስቴዲየሙ በዮርዳኖስ ደጋፊዎች ጩኸት ተናወጠ። ጨዋታውም 2-1 በመሆኑ አርጀንቲና ከፍተኛ ጫና ውስጥ ወደቀች። ዮርዳኖስ ጨዋታውን አቻ ለማድረግ ከፍተኛ ጥረት በምታደርግበት ሰዓት ታሪካዊው ኮከብ ሊዮኔል ሜሲ ምትሃቱን አሳየ። በ80ኛው ደቂቃ ላይ ሜሲ የተለመደውን አስደናቂ ክህሎቱን በመጠቀም የዮርዳኖስን ተስፋ ያጨለመችውንና አርጀንቲናን 3-1 ያደረገችውን ወሳኝ ጎል ከመረብ አሳረፈ። ጨዋታው በአርጀንቲና 3-1 አሸናፊነት ተጠናቋል። ሌላው የአፍሪካውያኑ የኮንጎ ነብሮችና የእስያዋ ጠንካራ ሀገር ኡዝቤኪስታን ያደረጉት ጨዋታ የትዕግስትና የአስደናቂ ማገገም ማሳያ ነበር። ኡዝቤኮች ጨዋታውን በጥሩ መነሳሳት በመጀመር ገና በ10ኛው ደቂቃ ላይ አደገኛው አጥቂያቸው ኢልዶር ሾሙሮዶቭ አማካኝነት መሪ መሆን ቻሉ። የመጀመሪያው አጋማሽ ኡዝቤኪስታን 1-0 መሪነት ተጠናቀቀ። ሆኖም በሁለተኛው አጋማሽ የኮንጎ አሰልጣኝ ያደረጉት ታክቲካዊ ለውጥ ጨዋታው ሙሉ በሙሉ ገለበጠው። በ68ኛው ደቂቃ ላይ ኮንጎዎች ያገኙትን ፍጹም ቅጣት ምት የብሬንትፎርድ ኮከብ ዮአኔ ዊሳ በረቂቅ ሁኔታ ወደ ጎልነት ቀይሮ ጨዋታውን 1-1 አደረገው። ኮንጎዎች ማጥቃታቸውን በመቀጠል በ78ኛው ደቂቃ ላይ በፊስተን ማይሌ አማካኝነት ሁለተኛውን ጎል አስቆጥረው ጨዋታውን 2-1 በሆነ ውጤት ወደ መሪነት ቀየሩት። ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት በ91ኛው ደቂቃ ላይ ያው አስደናቂው ዮአኔ ዊሳ ሁለተኛውን ጎል አስቆጥሮ የኮንጎን ደማቅ የ3-1 ድል በሂውስተን ምድር አረጋገጠ። በእነዚህ ጨዋታዎች ውስጥ በዕለቱ ምርጥ ጎል የተባለው የአልጄሪያው ሪያድ ማህሬዝ በ93ኛው ደቂቃ ላይ ያስቆጠራት ሁለተኛ ጎል ናት። ጨዋታው 2-2 እኩልነት ባለበትና እጅግ ከፍተኛ ጫና በነበረበት ሰዓት ማህሬዝ ያሳየው የዓለም ደረጃ የቴክኒክ ጥራትና ኳሷን ኦስትሪያ ግብ ጠባቂ ላይ ሊደርስባት በማይችል በላይኛው ማዕዘን ላይ ያሳረፈበት መንገድ ፍጹም አስደናቂ ነበር።
በእነዚህ ጨዋታዎች ውስጥ የዕለቱ ኮከብ ተጫዋችነት ማድረግ የሚገባው የኮንጎ አጥቂ ዮአኒ ዊሳ ሲሆን ቡድኑ 1-0 እየተመራ በነበረበት አስቸጋሪ ሰዓት ፍጹም ቅጣት ምቱን በራስ መተማመን አስቆጥሮ ቡድኑን ወደ ጨዋታ ከመለሰ በኋላ በ91ኛው ደቂቃ ላይ ጨዋታውን በድል የደመደመችውን ሁለተኛ ጎል በማስቆጠር ለኮንጎ 3 ነጥብ ትልቁን ድርሻ ተወጥቷል። በዚህ ጨዋታ ላይ አስገራሚ ውጤት የሚለው የአልጄሪያና የኦስትሪያ 3-3 ማለቅ ነው። ኦስትሪያዎች በ93ኛው ደቂቃ ላይ ጎል ተቆጥሮባቸው 3-2 እየተመሩ ጨዋታው ሊያልቅ 3 ሰከንዶች ብቻ ሲቀሩት በ96ኛው ደቂቃ ላይ ያችን የአቻነት ጎል ማግኘታቸውና ጨዋታው 6 ጎሎች መጠናቀቁ የዕለቱ ትልቁ አስገራሚ ድራማ ነበር። የሚቀጥሉ ጨዋታዎች ይበልጥ ህይወት የሚዘሩባቸው ይሆናሉ ተብሎ ይጠበቃል። በምድብ ዲ ፖርቹጋል ከቱርክ ጋር የምታደርገው ጨዋታ የክርስቲያኖ ሮናልዶ ስብስብ ምድቡን መሪነት ለመረከብ የሚያደርገው ፍልሚያ ሲሆን፣ በአንጻሩ አርጀንቲና ከኦስትሪያ ጋር የምታደርገው ጨዋታ የሊዮኔል ሜሲን የጥቃት መስመር ከኦስትሪያው ጠንካራ ታክቲክ ጋር የሚያገናኝ ሌላ ታላቅ ምሽት ይሆናል ተብሎ ይጠበቃል። ውድ ተመልካቾቻችን በትናንትናው ጨዋታ ይበልጥ ያስደነገጣችሁ የሚያስደስታችሁ የትኛው ጨዋታ ነው? የኮንጎ ማገገም ወይስ የኦስትሪያ የመጨረሻ ሰከንድ 3-3 ጎል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ። በየቀኑ አዳዲስ የዓለም ዋንጫ መረጃዎችን፣ ሰበር ዜናዎችንና ትንተናዎችን ለማግኘት ኢንቶኒ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሌላ ትንተና እስከምንገናኝ ድረስ መልካም ቆይታ።